ቃል መነሻ እናነሳና ለጥቂት ደቂቃ የእግዚአብሔርን ቃል እንደ እግዚአብሔር መልካም ፈቃድ እንማማራለን። የሚያስተምረን የሚመክረን እግዚአብሔር ነው። የሚገስጸን እግዚአብሔር መንፈስ ቅዱስ ነው። እሱ በመካከላችን ተገኝቶ እርሱ ለኛ የሚሆነውን ቃል ያስተምረን፣ ይምከረን፣ ይገስጸን፣ ቃሉን ይግለጽልን። በዚህ በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ በተወደደ ሰዓት ሰማሁ በማዳንም ቀን ረዳሁ ይላል። እስኪ ቃሉን በአንድ ላይ እንበለው። በተወደደ ሰዓት ሰማሁ በሉ። በማዳንም ቀን ረዳሁ። ማዳን የሚችል ፈጣሪያችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሰውን ሥጋ ለብሶ ወደዚህ ዓለም በክበበ ትስብእት በጠባብ ደረት ተወስኖ የመጣበትን ዓላማ ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ሲናገር የመዳን ቀን ሰዓቱና ዕለቲቱ አሁን መሆኗን በዚህ መልኩ ይናገራል። እንዲሁም ይህንን የሚናገርበት ክፍል ስንመለከት አብዛኞች በክርስትና ሕይወት ውስጥ ላለነው እንዲሁም ደግሞ በአገልግሎት ላይ ለምንካፈል የተነገረ ቃል ነው። በምን ላይ ለምንካፈል? በምን ላይ ለምንገኝ? በአገልግሎት ላይ ለምንገኝ፣ በድካም ውስጥ ላለን እንደናንተ በጾምና በጸሎት ውስጥ ላሉ ክርስቲያኖች የተነገረ ኃይለ ቃል ነው። በጾም ውስጥ በድካም ውስጥ ስንሆን ደግሞ ያለ ግብዝነት በፈሪሃ እግዚአብሔር የምንመላለስ በትህትናና በፍቅር የምንመላለስ እንድንሆን ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ይናገራል። እንዲህ ይላል፣ አገልግሎታችንም እንዳይነቀፍ በአንዳች ነገር ማሰናከያ ከቶ አንሰጥም ይላል። በአንዳች ነገር ማሰናከያ ከቶ ምን አንልም? አንሰጥም። አገልግሎታችንን የሚያስነቅፍ የእግዚአብሔር ሕዝቦች ተብለን የእግዚአብሔር አገልጋዮች ተብለን ነገር ግን እግዚአብሔርን የሚያስከስስ ስራ አንሰራም ማለት ነው። ሐዋርያው ቅዱስ ጳውሎስ እያለ ያለው ይሄንን ነው ለቆሮንቶስ ክርስቲያኖች። ነገር ግን በሁሉ እንደ እግዚአብሔር አገልጋዮች ይላል ራሳችንን እናማጥናለን፣ እንጸልያለን ይላል። በብዙ መጽናናት፣ በመከራ፣ በችግር፣ በጭንቀት፣ በመገረፍ፣ በወህኒ፣ በሁከት፣ በድካም፣ እንቅልፍ በማጣት፣ በመጾም፣ በንጽህና፣ በእውቀት፣ በትዕግስት፣ በቸርነት፣ በመንፈስ ቅዱስ ግብዝነት በሌለው ፍቅር በእውነት ቃል በእግዚአብሔር ኃይል ይላል። አገልጋዮች ስንሆን እነዚህ ሁሉ የኛ ወይንም ደግሞ ክርስቲያኖች ስንሆን ሐዋርያው ቅዱስ ጳውሎስ በተናገረው ቃል ውስጥ መመላለስ ያስፈልገናል ማለት ነው። በሃይማኖታችን በሚመጣ ሁከት ውስጥ በምንገኝበት ጊዜ በሃይማኖታችን ጸንተን ልንገኝ ይገባል ማለት ነው። በሃይማኖታችን ምን ልንገባል? ጸንተን ልንገኝ ይገባል። ቃሉን ያልሰማ ሊጸና አይችልም። ቃሉን የሰማ ግን በአሸዋ ላይ የተሰራ ሳይሆን በአለት ላይ እንደተሰራ ቤት ይሆናል። ቃሉን ያልሰሙ መናፍቃን በተነሱ ጊዜ፣ አረማውያን ነገስታት በተነሱ ጊዜ፣ ቤተክርስቲያንን የሚያጠፉ ነገስታት በተነሱ፣ ገዢዎች በተነሱ ጊዜ ሃይማኖቱን ይክዳል ማለት ነው። ጳውሎስ እየነገረን ያለው ቅዱስ ጳውሎስ ግን በመከራ አለ፣ በወህኒ በስደት ውስጥ ሳለን አለ፣ በመጾም አለ፣ እንጾም ነበር፣ ራሳችንን እናማጥናለን አለ። ዛሬ በስደት ዓለም ውስጥ ሆነን ምንም ምቹ ባልሆነበት ሁኔታ ውስጥ ሆነን እንኳን አምልኮተ እግዚአብሔርን ማስቀደም አስፈላጊ ነው። ለዚህ ነው በተወደደ ሰዓት ሰማሁ በመዳንም ቀን ረዳሁ አለ ሐዋርያው ቅዱስ ጳውሎስ። ጌታ የተናገረውን ቃል ነው ያመጣው። አዎ ይህንን ሰዓት እኛ የምንድንበት ጾመን ጸልየን የምንድንበት ሰዓት እንዲያደርግልን ቅዱስ ፈቃዱ ይሁንልን ወገኖቼ። ጊዜያችንን ሰዓታችንን አባክነን በዚህ ተገኝተን ነገር ግን ጾማችን ፍጹም የማይሆን ከሆነ አገልግሎታችን ፍጹም የማይሆን ከሆነ ወደ እግዚአብሔር የማያቀርበን ከሆነ ዝም ብለን ጊዜያችንን እያባከንን እንደሆነ ሊሰማን ይገባል። አዎ ጌታ ወደዚህ ዓለም የመጣው የሰውን ሥጋ ለብሶ ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነፍሶ እኛን ለማዳን ወደዚህ ዓለም ሲመጣ አስቀድሞ ነቢያት ፈኑ ዴከ ማርያም ከላይ ከአርያም ኃይልህን ላክልን እያሉ ተማጽነው ነበር። አዎ ለመዳን ኃይልህን ከአርያም ላክልን ይሉ ነበር ነቢያት። ጌታም ከ5500 ዘመን በኋላ ወደዚህ ዓለም መጥቶ የሰውን ልጅ
ተሰቅሎ በደሙ ፈሳሽነት እኛን ምን አለን? ተቤዠን፣ አዳነን በመስቀል ላይ ተሰቅሎ። ስለዚህ ዋጋ ተከፍሎልናል ወገኖቼ። በክርስትናው ስንኖር መመልከት ያለብን ጌታችን ኢየሱስ ክርስቶስን ነው። በቀራንዮ የተሰቀለውን መድኃኒታችን ኢየሱስ ክርስቶስን ነው። በክርስትናው ስንኖር መልካም መንገድ የለም ወገኖቼ። በክርስትናው ስንኖር መከራ ነው ያለብን አይደለም። በክርስትና ውስጥ በዓለም ሳላችሁ ምን አለባችሁ ነው የተባለው? ምን አለባችሁ ነው የተባለው? መከራ አለባችሁ። በክርስትናው ስንኖር ደግሞ መስቀልን ተሸክሞ ምን ይበለኝ የተባለው? ምን ይበለኝ የተባለው? ይከተለኝ። ቃሉ ይሄ ነው የተነገረው። ዛሬ በወንጌል ላይ ካህኑ በቅዳሴው ጊዜ ሲያነቡ እንደሰማነው በዚህ በሉቃስ ወንጌል ምዕራፍ 15 ከቁጥር 1 ጀምሮ ያለውን ኃይለ ቃል አንብበውልናል። ይህ የሉቃስ ወንጌል ምዕራፍ 15 አብዝቶ ስለ እግዚአብሔር ምሕረትና ቸርነት የሚናገር ምዕራፍ ነው። ምዕራፉን ሊቃውንቱ በሶስት ከፍለው ያዩታል። ምዕራፍ 15 ከቁጥር 1 እስከ 7 ያለውን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የጠፋውን በግ ፍለጋ የሄደበትን ጉዞ ያሳየናል። የጠፋውን ምን ፍለጋ? የጠፋውን ምን በግ 99ኙን ትቶ አንድ የጠፋውን በግ ከ10ሩ 9ኙን ትቶ አንደኛውን 10ኛውን ፍለጋ የሄደበትን ምዕራፍ ያሳየናል። ዛሬ በቤተ ክርስቲያናችን በቅዳሴ ጊዜ ይህ እንዲነበብ ግጻዌ ሰርቶልናል። ቃሉን እናነባዋለን። ቀራጮችና ኃጢአተኞችም ሁሉ ሊሰሙት ወደ እርሱ ይቀርቡ ነበር። ፈሪሳውያንና ጸሐፎችም ይህስ ኃጢአተኞችን ይቀበላል ከእነርሱም ጋር ይበላል ብለው እርስ በርሳቸው አንጎራጎሩ ይላል። ይህንን ከሰማ በኋላ ጌታ እንዲህ አለ። ይህንን ምሳሌ ነገራቸው እንዲህ ሲል 100 በግ ያለው ከእነርሱም አንዱ ቢጠፋ 99ኙን በበረሃ ትቶ የጠፋውን እስኪያገኝ ድረስ ሊፈልገው የማይሄድ ከእናንተ ማን ነው? ባገኘውም ጊዜ ደስ ብሎት በጫንቃው ይሸከመዋል አለ። ወደ ቤትም በመጣ ጊዜ ወዳጆቹንና ጎረቤቶቹን በአንድነት ጠርቶ የጠፋውን በጌን አግኝቼዋለሁና ከእኔ ጋር ደስ ይበላችሁ እላችኋለሁ። እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። ክብር ለአምላካችን ይሁን። ይህንን የሚያጽናና የንስሐን ቃል በዚህ ቅዱስ ስፍራ ተሰብስበን እንድንሰማ የረዳን የወደደን የአባቶቻችን አምላክ ስሙ ለዘላለም የተመሰገነ ይሁን። ወገኖቼ፣ አዎ ጌታ የመጣው የጠፋውን አንዱን በግ ፍለጋ ነው። የጠፋውን ስንት በግ ፍለጋ መጣ? ስንቱን በግ ፍለጋ መጣ? አዎ 99ኞቹ እነዛ ቅዱሳን የተባሉት ስለ ስሙ የተጋደሉት ሕጉንና ትእዛዙን ጠብቀው የነበሩ ጻድቃን ንስሐ ከማያስፈልጋቸው ከነሱ ይልቅ አንድ ንስሐ ስለሚያስፈልገው ክርስቶስ ይጨነቃል። ይህንን ነው እየተናገረ ያለው። ከ99ኙ ይልቅ ስለ አንዱ ጌታ አብዝቶ ምን ይላል? ይጨነቃል። አስቀድሞ ከቁጥር 1 ላይ እንደተመለከታችሁት ጸሐፎችና ፈሪሳውያን ምን አሉት ነው የሚለው? ከቀራጮችና ከኃጢአተኞች ጋር ምን ይላል ነው የተባለው? ተናገሩ። ምን ይላል? ይበላል ይጠጣል ነው አይደል የተባለው? ከቀራጮችና ከኃጢአተኞች ጋር። አዎ እርሱ ታዲያ በምሳሌ አድርጎ የነገራቸው ስለ ራሳቸው ነበረ። 100 በግ ያለው ከእናንተ መካከል ቢኖር አለ። ጌታ በሚያስተምርበት ጊዜ በምሳሌ ነው አብዛኛው የሚያስተምረው። እናቶቻችንን እህቶቻችንን ሲያገኝ በእርሾ እያደረገ በመሃቃው በሊጡ እያደረገ በሚያገኙት ማቴሪያል እያስመሰለ ይነግራቸው ነበረ። ገበሬውን ሲያገኝ ደግሞ በዘር በእርሻ እያደረገ ያስተምር ነበረ። ነጋዴውን ሲያገኝ ደግሞ በወርቅና በድሪም እያደረገ እንደዚሁ እየመሰለ ያስተምራቸው ነበረ። በዛ ተሰብስበው ለነበሩትም ከእናንተ መካከል 100 በግ ያለው ቢኖር ነገር ግን ከ100 በግ አንዱ ቢጠፋበት 99ኙን በቤት ትቶ አንዱን ለመፈለግ ወደ በረሃ የማይወርድ ማን ነው አለ። ተመልከቱ። 99 የተባሉት ማን ናቸው? ቅዱሳን ጻድቃን ናቸው። አንድ የተባለው ደግሞ 99 የተባሉት አንድም ቅዱሳን መላእክት ናቸው። አንድ የተባለው ደግሞ አባታችን አዳም ነው። አንድ የተባለ ማን ነው? ማን ነው አንድ የተባለ? አባታችን አዳም ነው። አዎ አዳም በድሎ ከገነት ከመንግስተ ሰማያት ተለይቶ ይኖር ነበርና
ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሥጋ ለብሶ የመጣው ማንን ለማዳን ነው? አዳምና ዘሮቹን ለማዳን ነው። ስለዚህ አንዱን ለመፈለግ ከእናንተ ወደ በረሃ የማይወርድ ማን ነው አለ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ፍቅረ ሰሐቦ ለወልድ ኃያልም መንበሩ ከልዕልናው የሰው ልጅን ከማፍቀሩ የተነሳ ከልዕልናው ዝቅ ብሎ የሰውን ሥጋ ለብሶ እኛን ለማዳን ወደዚህ ዓለም መጣ። ይህንን ሰዎች አልተረዱትም ነበረ። ሰዎች ምን አላሉትም ነበረ? አልተረዱትም ነበረ። ለዚህ ነው ስምዖን አረጋዊ የተባለው ጌታችን በተወለደ በ40 ቀኑ ይዘውት ወደ ቤተ መቅደስ በሄዱ ጊዜ ጌታችንን የታቀፈው ስምዖን አረጋዊ የሚባለው ስለ ክርስቶስ ስለ ኢየሱስ ሲናገር ለእናቱና ለዮሴፍ ለብዙዎች መሰናከያ አለ፣ ለብዙዎች ደግሞ ለመውደቃቸውና ለመነሳታቸው ምልክት ይሆናል አለ። ለመውደቅና ምን ለማለታቸው? ለመውደቅና ምን ለማለታቸው? ለመነሳታቸው። አዎ ብዙዎች እኮ ክርስቶስን አሁንም ድረስ ኢየሱስ ክርስቶስን አምላክ ነው ብለው ያልተቀበሉ እኮ አሉ። ሎቱ ስብሐት አማላጅ ነው የሚሉም አሉ እኮ አይደለም እንዴ? እኛ ግን ክርስቶስን ማን እንላለን? አምላክ እንለዋለን። ኢየሱስን ወልደ እግዚአብሔር እንለዋለን። ወልደ አብ ወልደ ማርያም እንለዋለን። አዎ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በተለየ አካሉ እግዚአብሔር ወልድ ወደዚህ ዓለም መጥቶ ከማርያም ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነፍቶ እኛን አድኖናል። ይህንን ነው እየተናገረ ያለው። ፈሪሳውያንና ቀራጮች ግን ከኃጢአተኞች ጋር ምን ይላል ያሉት? ይበላል ይጠጣል አሉት። የመጣበት ዓላማ ሰውን ለማዳን መሆኑን ረስተውታል ማለት ነው። የመጣበት ዓላማ ምን ነበረ? የሰው ልጅ ምን ለማለት ነው? የሰው ልጅ ምን ለማለት ነው? ለማዳን ነው ወደዚህ ዓለም የመጣው። ስለዚህ በአጠቃላይ ይህ በሉቃስ ወንጌል ምዕራፍ 15ን ገብታችሁ ቤታችሁ ስታነቡት በንስሐ ውስጥ መመላለስ እንደሚያስፈልግ ንስሐ ማለት ምን እንደሆነ በሚገባ የሚያስተምረን ክፍል ነው ማለት ነው። እኛ ወደ እግዚአብሔር ብንመለስ እግዚአብሔር ደግሞ ወደኛ እንደሚመለስ በቅዱሳት መጻሕፍት ላይ በብዙ ቦታ ላይ ተነግሯል ማለት ነው። እኛ ወደ እግዚአብሔር ብንመለስ እግዚአብሔር ደግሞ ወደኛ ምን ይላል? ተናገሩ። እግዚአብሔር ወደኛ ምን ይላል? እግዚአብሔር ወደኛ ምን ይላል? ይመለሳል። ንስሐ ማለት በራሱ ምንድን ነው? በዚህ በሉቃስ ወንጌል ምዕራፍ 15 ቁጥር 10 ላይ በመደምደሚያችን ቅድም ምንድን ያልነው? እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ምን ይሆናል የተባለው? ምን ይሆናል ተባለ? ደስታ። እንደው ታዲያ ምን አለ ቅዱሳን መላእክቱን እንኳን ለማስደሰት ንስሐ ብንገባ፣ ለኛ ሕይወት እንኳን ይቅር ቅዱሳን መላእክት ሁሉ የሚራዱ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ሩፋኤል፣ ኡራኤል እያልን የምንማጸናቸው እነርሱ በሰማይ የሚደሰቱ ከሆነ ለምንድን ነው ወደ ንስሐ የማንመጣው? ንስሐ ማለት ምን ማለት ነው? ንስሐ ማለት መጸጸት ማለት ነው አይደለም? ንስሐ ማለት መጸጸት ማለት ነው። ያጠፋነውን በደል እያሰብን ስለ ትናንትና በደላችን እያሰብን መመለስ ማለት ነው። መቆርቆር፣ ዳግመኛ ደግሞ ያንን የቀደመውን በደላችንን ምን አለ ማለት አለመድገም ማለት ነው ንስሐ ማለት። ንስሐ በብዙ መንገድ ይተረጎማል። ነገር ግን ትናንትና እንመላለስ የነበረበት ያ የጨለማውን መንገድ ትተን ተጸጽተን ወደ እግዚአብሔር ምን ማለት ነው መመለስ ነው። እኛ ወደ እግዚአብሔር ስንመለስ ደግሞ እግዚአብሔር ወደኛ ምን ይላል? ወደኛ ምን ይላል? እግዚአብሔር ተናገሩ። ምን ይላል? እስኪ በእግዚአብሔር ቃል እናክልበት። በዚህ በትንቢተ ሚልክያስ ምዕራፍ 3 ከቁጥር 7 ላይ እንደዚህ ይለናል። ከአባቶቻችሁ ዘመን ጀምሮ ከሥርዓቴ ፈቀቅ ብላችኋል፣ እርሷንም አልጠበቃችሁም። ወደ እኔ ተመለሱ። ወደ እኔ ምን በሉ? እኔም ወደ እናንተ እመለሳለሁ ይላል የሰራዊት ጌታ እግዚአብሔር። አያችሁት አይደለ? ንስሐ ማለት በጸጸት ወደ እግዚአብሔር መቅረብ፣ እንዲሁም ደግሞ ወደ እግዚአብሔር ምን ማለት መመለስ ማለት ነው። እኛ ወደ እግዚአብሔር ስንመለስ እግዚአብሔር ደግሞ ወደኛ እንደሚመለስ ቃል ገብቶልናል። በዚህ በትንቢተ ሚልክያስ ምዕራፍ 3 ቁጥር 7 ላይ ስትመለከቱ ከአባቶቻችሁ ዘመን ጀምሮ ከምን ፈቀቅ ብላችኋል የተባለው? ከሥርዓቴ ፈቀቅ ብላችኋል። ዛሬስ የእግዚአብሔርን ሥርዓት እየጠበቅን ይሆን? ትእዛዙን እየጠበቅን ይሆን? በሕጉ እየተራመድን ይሆን? እግዚአብሔርንስ መውደዳችን የሚታወቀው በምንድን ነው?
ብትወዱኝስ ትእዛዜን ምን በሉ ነው የተባለው? ብትወዱኝስ ትእዛዜን ምን በሉ ነው የተባለው? ጠብቁ ነው የተባልነው። ጌታ ግን ሲወቅሰን ተመልከቱ። ከአባቶቻችሁ ዘመን ጀምሮ ከሥርዓቴ ፈቀቅ ብላችኋል። ስለዚህ ዛሬ የመዳን ቀን ነውና ዛሬ ምን በሉ እያለን ነው? ወደ እኔ ተመለሱ፣ እኔ ደግሞ ወደ እናንተ ምን እላለሁ እያለን ነው። እግዚአብሔር ምን እላለሁ እያለን ነው? እመለሳለሁ። እርሱ ይቅር ባይ ነው፣ ቸር ነው አምላካችን። በይበልጥ እንደዚህ በሱባኤ ጊዜ በጾም ጊዜ ልባችንን ወደ ንስሐ መልሰን ከነፍስ አባቶቻችን ጋር ተገናኝተን ያለፈውን ኃጢአታችንን በደላችንን ያስቀየምናቸው ካሉ እነሱን በመካስ የበደልነው ካለ እነሱን በመካስ እግዚአብሔርን በድለን ከሆነ በመጾም በመጸለይ ይቅርታ መጠየቅ፣ በስግደት እግዚአብሔርን ይቅርታ መጠየቅ ያስፈልጋል። እግዚአብሔር መሐሪ ነው፣ ለቁጣው የዘገየ ነው የሚለው በትንቢተ ኢዩኤል ላይ እግዚአብሔር ምንድነው ይላል? መሐሪ ነው፣ ለቁጣው ደግሞ ምን ያለ ነው ይለናል? የዘገየ ነው። እያንዳንዳችን እንደ ስራችን ዋጋ ቢከፈለን ኖሮ እግዚአብሔር አልዘገየም በሕይወታችን ወገኖቼ። ዘግይቷል እኮ አይደለም? ቢያጠፋን ትናንትና በሰራነው ኃጢአት አያጠፋንም ነበረ። ነገር ግን ምሕረቱ ቸርነቱ ብዙ ስለሆነ በቤቱ እንድንገኝ አድርጎናል። አዎ ለዛ ነው የሉቃስ ወንጌል ምዕራፍ 15 ዛሬ ሲነበብ እያንዳንዱ ክርስቲያን በንስሐ ሕይወት ውስጥ እንዲመላለስ የሚገልጽ ወደ እግዚአብሔር ብንመለስ እግዚአብሔር ወደኛ እንደሚመለስ የሚያስረዳን ምዕራፍ ነው ማለት ነው። በዚህ በዮሐንስ ወንጌል የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቸርነት ከምናይበት አንዱ ምዕራፍ በዚህ በዮሐንስ ወንጌል ምዕራፍ 8 ከቁጥር 1 ጀምሮ እስከ 12 ያለውን በዛ ውስጥ ተመዝግባ የምትገኝ አንድ ሴት አለች። ሁልጊዜ በቤተ ክርስቲያን ታሪኳ የሚነገርላት የእሷ ታሪክ ብቻ አይደለም፣ የአይሁዳውያን ጨካኝነት እንዲሁም ደግሞ የክርስቶስን ርኅራኄ የምናይበት ርኅራኄ ብቻ አይደለም፣ ይቅርታውንም ደግሞ የምናይበት። ነገር ግን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ዛሬን ይቅር አለን ማለት ነገ ደግሞ ኃጢአት እንድንፈጽም ፈቀደልን ማለት አይደለም። ዳግመኛ ደግሞ ኃጢአትን እንዳንሰራ እንዳንበድልም ደግሞ ያስጠነቅቀናል። ኃጢአት እንዳንሰራ ምን ይለናል? ተናገሩ። ምን ይለናል? በዚህ በዮሐንስ ወንጌል ምዕራፍ 8 ቁጥር 1 ጀምሮ ያለውን ቃል አንብብላችሁ። ኢየሱስ ግን ወደ ደብረ ዘይት ሄደ ይላል። ማለዳም ደግሞ ወደ መቅደስ ደረሰ። ሕዝቡም ሁሉ ወደ እርሱ መጡ፣ ተቀምጦም የሚያስተምራቸው ነበር። ጸሐፎችና ፈሪሳውያንም በምንዝር የተያዘችን ሴት ወደ እርሱ አመጡ። በመካከልም እርሷን አቁመው መምህር ሆይ ይህች ሴት ስታመነዝር ተገኝታ ተያዘች። ሙሴም እንደነዚህ ያሉትን እንዲወገሩ በሕግ አዘዘን። አንተስ ስለ እርሷ ምን ትላለህ አሉት። የሚከሱበትንም እንዲያገኙ ሊፈትኑት ይህን አሉ። ኢየሱስ ግን ጎንበስ ብሎ በጣቱ በምድር ላይ ጻፈ። መላልሰው በጠየቁት ጊዜ ግን ቀና ብሎ ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው። ደግሞም ጎንበስ ብሎ በጣቱ በምድር ላይ ጻፈ። እነርሱም ይህንን ሲሰሙ ሕሊናቸው ወቀሳቸውና ከሽማግሌዎች ጀምረው እስከ ኋለኛው አንድ አንድ እያሉ ወጡ። ኢየሱስም ብቻውን ቀረ። ሴቲቱም በመካከል ቆማ ነበረች። ኢየሱስም ቀና ብሎ ከሴቲቱ በቀር ማንንም ባላየ ጊዜ አንቺ ሴት እነዚያ ከሳሾችሽ ወዴት አሉ? የፈረደብሽ የለምን? አላት። እርሷም ጌታ ሆይ አንድስ እንኳ አለች። ኢየሱስም እኔም አልፈርድብሽም፣ ሂጂ፣ ከአሁን ጀምሮ ደግመሽ ኃጢአት አትስሪ አላት ይላል። የቃሉ ባለቤት እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ተመልከቱ፣ የዚች ሴት ሕይወት ታሪክ የእያንዳንዳችን ሕይወት ታሪክ ነው። በበደል ውስጥ በኃጢአት ውስጥ መኖር እንደ ብሉይ ኪዳን ቢሆን ኖሮ ዛሬ ሰዎች በአደባባይ እያቆሙ በድንጋይ ባስወገሩን ነበረ። ነገር ግን ፈሪሳውያንና ጸሐፍት ወደ ጌታ እርሷን አቅርበው በሙሴ ሕግ እንደተጻፈው እንደ ሙሴ ሕግ ያመነዘረች ሴት በድንጋይ ምን ትበል ነው የሚለው? ምን ይላል? ትወገር፣ ተወግራ ትሙት ይላል። ስለዚህ አንተ ምን ትላለህ አሉት። እርሱ የሙሴን ሕግ አልሻረም፣ ስለ ሙሴም ሕግ አልተናገረም። የመጣው የሙሴን ሕግ ኦሪትን ሊያጸና ነው። ነገር ግን ተከሳ የቀረበች አንዲት ሴት ነበረች። ወደዚህ ዓለም የመጣው 99ን ነገደ መላእክት ትቶ
አንዱን አዳምን ምን ለማለት ነው ብለናል? ምን ለማለት ነው ብለናል? 100 በግ ያለው ቢኖር ከእናንተ መካከል አንዱ ቢጠፋበት 99ን ትቶ አንዱን ሊፈልግ ወደ በረሃ የማይወርድ ማን ነው አይደል ያለው በሉቃስ ወንጌል መነሻችን ላይ ካህኑ ያነበቡት በቅዳሴ ጊዜ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የመጣው እንደነዚህ ያሉትን ምን ሊላቸው ነው? ተናገሩ። ምን ሊል ነው? ሊያድን ነው ወደዚህ ዓለም ሥጋ ለብሶ የመጣው። አዎ በሰው ፊት የተናቁትን፣ በሰው ፊት የተዋረዱትን፣ ገላቸውን በገንዘብ እየሸጡ የሚኖሩትን እንደነዚህ አይነት ኃጢአተኞችን ይቅር ሊል ነው ወደዚህ ዓለም የመጣው። ለዛ ነው እኮ ከኃጢአተኞችና ከቀራጮች ጋራ ምን ይላል አሉት? ይበላል ይቀመጣል አሉት። ፈረዱበት። እርሱ ግን በሌሎች አይፈርድም። እሱ ግን ሞትን የኛን ሞት ይሽር ዘንድ ሞተልን። ተመልከቱ። ይህች ሴት ሕይወቷ ምን ይመስል ነበረ? በጣም በሰው ዘንድ የተናቀች ሴት እንደሆነች ማስተዋል ይቻላል። ከንባቡ ከሕይወት ታሪኳ ስንመለከት በሰው ዘንድ የተናቀች፣ እንዲሁም ደግሞ አብዛኞቹ እኮ እርሷን የሚከሷት እኮ እንደ ብሉይ ኪዳን ሕግ እኮ ከእሷ ጋር እኮ የሴሰኑ ናቸው። ከቃሉ ጋር ናቸው። ከእርሷ ጋር ኃጢአት የሰሩ ናቸው። እንደምን ነው ቢሉ በዚሁ ከእናንተ መካከል ኃጢአት የሌለበት ቢኖር በድንጋይ ምን ይበላት ነው የተባለው? ምን ይበላት አለ ጌታ? ድንጋይ ያነሳባት አለች ሴት ላይ። ሁሉም ምን አሉ ነው የሚለው? ሸሹ ይላል። ለምን? ዛሬም በዚህ ዓለም ላይ ስንኖር እኮ አብዛኞቻችን ስለ ሰው ኃጢአትና በደል ነው እንጂ የምንናገረው ስለ ራሳችን ኃጢአት እኮ አንናገርም። አብዛኞቻችን ሰዎችን እንከሳለን እንጂ ስለ ራሳችን እኮ ወደ ንስሐ እንመለስም። ክርስቲያኖች፣ ኦርቶዶክሳውያን ተመልከቱ እንጂ ዛሬ ሚዲያውን ብትመለከቱ ከፓትርያርኩ እስከ ዲያቆናቱ የሚወገዝበት ሚዲያ ላይ እኮ ነው ያለ ነው አይደለም እንዴ? ዛሬ እኮ ከሳሾች ነን እኮ። በቤተ መቅደስ ውስጥ የምንመላለስ ክርስቲያኖች እርስ በርሳችን እኮ እንካሰሳለን። ከልባችን ቃሉ ጠፍቷል። ወደ ልባችን የገባው ቃል ፍሬ ሊያፈራ አልቻለም ወገኖቼ። እንደነዚህ እንደነ ፈሪሳውያን ሰዱቃውያን እንደተባሉት እኛም ደግሞ እንደነሱ ከሳሾች እኮ ነን ወገኖቼ። ይህች ሴት አዎ በኃጢአት ውስጥ ትኖር ነበረ። ነገር ግን ይገባት የነበረው ምሕረት እንጂ ክስ አልነበረም። ይገባት የነበረው ሞት አልነበረም፣ ሕይወት ነው። ነገር ግን እውነተኛውንና ዘላለማዊ ሕይወትን የሚሰጠውን እርሱን ኢየሱስ ክርስቶስን አግኝተዋለች። ዛሬ አይፈረድባትም። ዛሬ ፈሪሳውያን አይፈርዱባትም። ዛሬ ሰዱቃውያን በክርስቶስ ፊት ነው ያቀረቧት። እንደነሱ ሕግ ቢሆን በድንጋይ ወግረው ይገሏት ነበረ። ነገር ግን ዛሬ ያገኘችው ነፃ የሚያወጣትን ክርስቶስን ነው። ክብር ምስጋና ለአምላካችን ይሁን። እኛንም ነፃ ያውጣን አምላካችን። በደላችንን ኃጢአታችንን ሁሉ ይቅር ይበለን ወገኖቼ። አዎ በሰው ፊት እንኳን በእግዚአብሔር ፊት በሰው ፊት እኮ የሚያቆም ምግባር የለንም እኛ ዛሬ። አዎ በስራችን የተዋረድን ነን። አዎ ነገር ግን እግዚአብሔር ኃጢአታችንን አልገለጠብንም። የእያንዳንዳችንን ኃጢአት በግንባራችን ጽፎ ቢሆን ኖሮ ማን በማን ፊት ይቆም ነበር ወገኖቼ? እንኳን በተቀደሰው ተራራ እንኳን በቤተ መቅደሱ ስጋውና ደሙ በሚፈተትበት በምሕረት አደባባዩ ልንቆም ቀርቶ እኔ በእናንተ ፊት ልቆም አይገባኝም ነበረ። ነገር ግን ይቅር የሚል አምላክ በመቅደሱ እንድንቆም አደረገን። የእርሱን ስም እንድንጠራው አደረገን። አቤቱ ማረን፣ ይቅር በለን እንድንለው አደረገን። ለዛ እኮ ነው ይህንን ዘመን ቅዱስ ዳዊት በትንቢት ተመለከተና አድኅነኒ እግዚኦ እስመ አልቀየር፣ አቤቱ ደግ ሰው አልቋልና አድነኝ አለ። አቤቱ በሉ እስኪ ደግ ሰው አልቋልና አድነኝ። ዘመኑ ይህ አይመስላችሁም? ደግ ሰው የጠፋበት ዘመን ላይ አልደረስንም ወገኖቼ። አዎ ዛሬ ሃይማኖተኛ ሆነው በምግባር እንድንከተላቸው የሚያደርጉ አባቶች ጠፍተዋል እኮ። ዛሬ ሃይማኖተኛ ሆነው በምግባራቸው መልካም ሰዎች ሆነው እኛ እነሱን እንድንከተል ያሉ ክርስቲያኖች እኮ ዛሬ ጠፍተዋል። ዛሬ በዓለም ላይ ደግ ሰው ጠፍተዋል።
እግዚአብሔርን በሕይወት ውስጥ የሚያከብር ቅዱሳንን በሕይወት ውስጥ የሚያከብር የሚሰብክ ብርሃናችሁ በሰው ፊት ይብራ እንደተባለው በሃይማኖት ውስጥ ሆነን የእግዚአብሔርን ቃል ሰምተን ነገር ግን የእግዚአብሔርን ቃል የማንፈጽም ብዙ ክርስቲያኖች አለ። ለዛ ነው አድነኒ እግዚኦ እስመ አልቀይር አለ ቅዱስ ዳዊት። አቤቱ ደግ ሰው አልቋልና ምን በለኝ አለ? አድነኝ አለ። አዎ እንዲህ እያልን የምንጸልይበት ዘመን ላይ ያለ ነው። እነዚህ ፈሪሳውያን ግን ይህችን ሴት በክርስቶስ ፊት ምሕረት በሚሰጠው ሰው ክርስቶስ ፊት አቆሟት፣ ከሰሷት፣ በድንጋይ ተወግራ እንድትሞት ፈረዱባት። ጌታችን ኢየሱስ ክርስቶስ ግን የእርሷን ኃጢአት ከመናገር ይልቅ ስለ እርሷ ኃጢአት የሚዘረዝሩትን ሰዎች ኃጢአት ከእናንተ ንጹሕ የሆነ ቢኖር በድንጋይ ይውገራት ብሎ ዋሻው ላይ ምድሩ ላይ ጻፈ ይላል። አዎ ነገር ግን በዛ ተሰብስበው የነበሩት ሁሉ ምን አሉ ይላል? ሸሹ፣ ከእርሷ ጠፉ፣ ሄዱ ይላል። በዚህ ብቻ አይደለም፣ ከሳሾችሽ ወዴት አሉ ብሎ ጌታ ጠየቀ። ዛሬ ከሳሾቻችን እኮ ብዙ ናቸው። ባሏልንበት የሚከሱ ብዙ ሰዎች የሉም እንዴ? ባላሏችሁበት ተከሳችሁ አታውቁም እንዴ? ክርስቲያኖች ባልሰራችሁ ስራ በመስሪያ ቤት ተከሳችሁ አታውቁም? ባላሏችሁበት ተነግሮባችሁ አያውቅም? እሷ እንዲህ ነች እሱ እንዲህ ነች ተብላችሁ ተነቅፋችሁ አታውቁም እንዴ? ተነቅፈን እኮ እናውቃለን። አዎ ነገር ግን በክርስትናችን ከሆነ የምንነቀፈው የምንገፋው በክርስትናችን በክርስቶስ ስም ከሆነ በዚህ ምን ይበላችሁ ተብለናል? ደስ ይበላችሁ ተብለናል። ምን ይበላችሁ ተብለናል? በሃይማኖት ከሆነ ደስ ይበላችሁ ተብለናል። አዎ ዛሬ የሚከሱ ሰዎች ግን ምክንያት ፍለጋ ነው ዛሬ ሰው የሚሄደው። እከሌ እኮ እንዲህ ነው፣ እከሊት እኮ እንዲህ ነች እያሉ እኮ ሰውን ከሰው የሚያጣሉ ብዙ ወዳጆች የሚመስሉ ትናንት ወዳጆቻችን የነበሩ ዛሬ እናንተን የሚከሱ ሰዎች የሉም እንዴ ወገኖቼ? አሉ እኮ። ትናንት ከእጃችሁ የበሉ የጠጡ፣ ትናንት በችግራቸው ጊዜ የደረሳችሁላቸው ሰዎች ወይንም ደግሞ በችግራችሁ ጊዜ የደረሱላችሁ የምታከብሯቸው የሚያከብሯችሁ ሰዎች ድንገት ተነስተው የእናንተ ከሳሽ ይሆናሉ እኮ። ስለዚህ አትደነቁ ክርስቲያኖች፣ አትደነቁ። እንዲህ አይነት ፈተና በሚመጣባችሁ ጊዜ አብዝታችሁ ጸልዩ። ወደ ፈተና እንዳትገቡ ትጉና ምን በሉ ነው የተባለው? ጸልዩ ነው የተባለው። የክርስቲያን መሳሪያው ምንድነው ወገኖቼ? ጸሎት ነው። ጾም ጸሎት ነው የክርስቲያን መሳሪያው። ለዚህ ነው ከሳሾችሽ ወዴት አሉ ብሎ ጌታ ተናገራት። ያቺ ሴት አንድስ እንኳ አለች፣ ከሳሾች የሉም አለች። ከሳሾች የሉም። ዛሬም ከሳሾቻችንን በቀኝና በግራ ይጣልልን አምላካችን። በሐሰት የሚሄዱትን ከሳሾቻችንን ዲያብሎስ በልቦናቸውና በአንደበታቸው ላይ አድሮ የሚከሱንን ወገኖቻችንን በቀኝና በግራችን ይጣልልን ወገኖቼ። አዎ በክርስቶስ ፊት ግን መቆም ምሕረት አለው። በክርስቶስ ፊት ግን መቆም ንስሐ አለው። ይህች ሴት የቆመችው እውነተኛ ፍርድ በሚፈርደው በክርስቶስ ፊት ነበረ። ምን አይነት ፍርድ በሚፈርደው? ምን አይነት ፍርድ በሚፈርደው? ኧረ ጮክ በሉ። ምን አይነት ፍርድ? እውነተኛ ፍርድ በሚፈርደው በክርስቶስ ፊት ነበር የከሰሷት። የቆመችው በክርስቶስ ፊት ነው። እውነት በሚናገረው እውነት በሆነው ራሱ እርሱ በሐሰተኞች በሚወነጀለው ነገር ግን ፍርዱ ቅን የሆነ ዛሬም እኛ በምንከሰስበት ጊዜ ቅን ፍርድ በሚፈርደው በክርስቶስ ፊት እንድንቆም ይርዳን። የእርሱ ምሕረት ቸርነቱ ብዙ ስለሆነ አዎ የሚፈርዱብን ብዙ ቢሆኑ እንኳን ይህች ሴት ፈራጆችሽ ወዴት አሉ አንድስ እንኳ ስትል እኔም ምን አልልብሽም ነው ያላት። እኔም ምን አልልብሽም አላት? አልፈርድብሽም። ከዚህ በኋላ ሂጂ፣ ከአሁን ጀምሮ ደግሞ ኃጢአትን ምን አትበይ አላት? አትስሪ። አዎ ኢተአብስም ዝዳግመ፣ ዳግመኛ ኃጢአትን በደልን አታደርግ። ኢተአብስም ዝዳግመ፣ አዎ ዳግመኛ ኃጢአትን ምን አትበይ አላት? አትስሪ። አዎ ንስሐ ማለት ይሄ ነው ወገኖቼ። እግዚአብሔር ይቅር ባይ ነው። እግዚአብሔር ቸር ነው። እግዚአብሔር ምሕረቱ ብዙ ነው ስንል እግዚአብሔር ደግሞ ወደ ንስሐ ከተመለስን በኋላ ውሻ ወደ ትፋቱ እንደማይመለስ ሁሉ እኛም ደግሞ ቀድመን ወደምንሰራው ቀድመን ወደ ተለማመድነው ኃጢአት እንድንመለስ እግዚአብሔር አይፈቅድም ወገኖቼ። ለዚህ ነው በተወደደ ሰዓት ሰማሁ
በማዳንም ቀን ረዳሁ ተብሎ የተነገረው ዛሬ ጸሎታችን የሚሰማበት ንስሐችንን ወደ እግዚአብሔር የምናቀርብበት የምንሰግድበት ሰዓት ነው። በዚህ ሰዓት በተወደደ ሰዓት ሰማሁ እንዳለው ጸሎታችንን፣ ልመናችንን፣ አስተብቆታችንን በዚህ በሱባኤ ይስማን አምላካችን። የመዳን ቀን ዛሬ ነው እንደተባለው ዛሬ በሰማነው ቃል 30፣ 60፣ 100 ፍሬ አፍርተን ንስሐ ገብተን ስጋውና ደሙን የምንቀበልበት ቀን ያድርግልን። ወስብሐት ለእግዚአብሔር።